ወደ 2026 እየሄድን እና 2026 በህይወት ላይ ማድረግ ያለብን 3 ነገሮች አሉ። እሱንም በስርዓት አዳምጥ። አንደኛ ብቸኛ መሆን። ታውቃለህ ድሮ ከሰዎች ጋር ስንቀራረብ አይደለም ከቤተሰቦች ጋር የምትሆነው ከጓደኞች ጋር ወጣ ነው የምትለው እና ራስን ሁሉ ጊዜ ኮንፍሮንት አታደርግም እና ከአጠገብ ያለች ሰዎችም ለራሳቸው ኮንፍሮንት አያደርጉም። ወይም ኮንፈስ እንበላ በቤተክርስቲያን ውስጥ ሄደ ወይም መስጊድ ውስጥ ሄደ ስለ ህይወት የምትናገራቸው ነገሮች ከውስጡ ማለት ነው። ለምሳሌ ለምን ቢዝነሱን ጀመርክ? ምክንያቱ ወይ ቤተሰቦች ገንዘብ አጥሯቸው ነው ወይ ራስን ለመለወጥ ነው የሆነ ነገር። እሱን ነገር ኮንፈስ ታደርገዋለህ፣ ታወራዋለህ፣ ትናገረዋለህ፣ ትናዘዘዋለህ እንደሚባለው ማለት ነው። እና በህይወት ቁጭ ብለህ ራስህን ማናዘዝ አለብህ። አንዳንድ አሜሪካኖች ጆርናል ምናምን ይሉታል አይደለ? የሆነች ሴቶች ምናምን ታምብኔል ላይ ካየ መጽሐፍ እየጻፉ ምናምን ስክሪፕቶና ወረቀት ይዘው እየጻፉ ያ ጆርናል ማለት ራስን ኮንፈስ ማድረግ ማለት ነው። እና ብቸኛ መሆን ለብቻ እንድታወራ ያደርጋል። ሲል አይደለም ይሄ የሆነ አእምሮ በሽተኛነት አይደለም፣ ግን ብቸኛ ስትሆን ብቸኛ ስለ ለራስህ ጊዜ ተሰጥተህ ራስን ለማሳደግ ስትሞክር ማለት ነው። የዛን ጊዜ ኮንፈስ ማድረግ አለብህ ለራስህ። በህይወቴ ላይ ምንድን ነው የምፈልገው? እስካሁን ያደረኳቸው ነገሮች ምንድን ናቸው? አየህ መጥፎ ነገሮችን ሁሉ ትዘረግፋለህ፣ ትጽፋለህ፣ ሁሉንም ነገር ማለት ነው። ከዛ በኋላ በህይወቴ ላይ ምን ላድርግ የሚለውን ትጽፋለህ፣ አናላይዝ ታደርጋለህ፣ ከዛን ዲሳይድ ታደርጋለህ። ያ ነው። ሁለተኛው ደግሞ ሶሻል ሚዲያ ቁም። ብዙ ጊዜ ነው ለአንዳንድ ሰዎች ምነግረውና አንዳንድ ጊዜ ምን ይሉኛል መሰለ፣ ሶሻል ሚዲያ ከስራችን ጋር የሚያገናኘው ነገር የለም ይሉኛልና እሺ ልክ ነው። አንዳንድ ጊዜ ካስተመር ሳይመጣ ምናምን ስልካቸው ላይ ይቆያሉና ደስ የሚለኝ ነገር ማለት ነው ሶሻል ሚዲያ ላይ ቁጭ ብለው በማይበት ሰዓት ሶሻል ሚዲያ የሚነግርህ ማለት ነው እንደዚህ አይነት ሰው ሁን ብሎ ነው። ለምሳሌ አስበው፣ ብዙ ጊዜ ሚሊዮነሮችን እንታያለህ ፖድካስቶች ላይ ዩቲዩብ ላይ ከአሜሪካኖች ምናምን ታያለህ እና እነዚያ ሰዎች የራሳቸውን የህይወት ላይፍ ይነግረዋል እና ፖድካስተሩ ምን ብሎ ይጠይቀዋል? ህይወትን ለማሳደግ ምን ማድረግ አለብህ ሲሉ ይጠይቀው፣ ይሄ እንደዚህ ያርግ እና አንተም ያን የምትከተል ከሆነ ማለት ነው ፌል ታደርጋለህ። ኦልሬዲ በህይወት ላይ ያለማንካቸውን ነገር እንታምን ያደርጋል። ለምሳሌ ሶሻል ሚዲያ ምን ይሰጣል መሰለ? በህይወት ላይ የተማርኩት ታውቃለህ 2000 ስንት እንደሆነ አላውቅም፣ የፌመስ አሜሪካን ባስኬትቦል ፕሌየር ኮቢ ብራይንት ሞተ ማለት ነው። እና ስለሱ በህይወት አላውቅም፣ ምንም አላውቅም። ሌላ ደግሞ 2012ኛ ክፍል እያለሁ የሆነ ራፐር ሞተ ተተኩሶበት አላውቅም። ምን አደረኩኝ? ኤጄ መሰለ አቴንሽን ፍላጋ። ሶሻል ሚዲያ ሁለተኛ አቴንሽን ከሰዎች እንድትፈልግ ያደርጋል። ምክንያቱም ፖስት አደርጋለሁ ሰዎች አዩልኝ ያለ ቦስ ምናምን ብሎ ኮሜንት አደረጉልኝ የምትጠብቁ። ስለዚህ እነዛ የዛኔ ሲሞቱ ገብቼ ሶሻል ሚዲያ ላይ ፖስተር ስቶሪ አደረኳቸው፣ ኖቶች ውስጥ ጻፍኩና ያ ነገር ማለት ነው በህይወቴ ላይ ትልቅ ሌሰን የተማርኩት ኮንፈስ አደረግ ማለት ነው በኋላ ላይ። እሱ ምንድነው አቴንሽን ፈላጊ ያስደርጋል ሶሻል ሚዲያ። ምክንያቱም ሶሻል ሚዲያ ማለት ነው አዲክሽን እንዳለው ልነግርህ ነው። ከስራ ጋር ምንም ያገናኘው ነገር የለም፣ ግን ሶሻል ሚዲያ እነሱ የፈለጉትን ሰው ሁን ነው የሚለው። ለምሳሌ እዚህ ጋር ቪዲዮ ስነግር እኔ የሆንኩበትን ሰው ሁን ነው እያልኩ ያለው እውነት ብዬ ስነግር ማለት ነው። ምክንያቱም ያ ነገር ለውጦኛል። አንተ አሁን ያ ነገር እኮ ሊለውጠኝ ይችላል። አንድ ቪዲዮ እያልክ ራስን ልታጣ ትችላለህ በዛ ጋፖች ማለት ነው። እና ያንን ነገር እንዳታልፍ ነው። እና ሶስተኛው ደግሞ ሶሻል ሚዲያ ከቆምኩ በኋላ ራስን ተመልሰ ማየት መገምገም ነው። ታውቃለህ ከሰኞ እስከ አርብ ያላረግከውን ማትገመግም ከሆነ ምንም ነገር እንትን አትልም። ልንገርህ እኔ ብዙ ሴልስ ኮል እስካሁን ወደ 20 ምናምን በላይ ሴልስ ኮል ነበረኝና ከነዚህ ሁሉ ሴልስ ኮል የተማርኩት አሮጋንት ነኝ፣ ደደብ ነኝ በጣም ማለትም ነገሮችን ላለማዳመጥ ነው የምፈልገው። ሁሉ ጊዜ እኔ የምፈልገውን ነገር እናንተ ተጠቀሙ የሚባል ነገር ነበር የተማረቀው። ግን ያ ነገር እንደማይሰራ ተገነዘብኩ።
ምን አደረኩ መሰለን? እነዚህ ሴልስ ኮሎች አላዳመጥኳቸውም። ኢቭን ማለት ነው ሌሰን ተምሬ ማለት ነው ሴልስ ኮልህን አዳምጥ የሚለውን ሌሰን ተምሬ። ለምሳሌ አሁንም ይሄን ነገር አርጋ አይደለ እያልኩ ያለሁት፣ አንተ ግን ያንን ነገር ይሄ ሰውዬ ማን ነው ብለህ እየገመገምከው አላይም ብለህ ወደኋላ ሌላ ነገር እንደማድረግ ማለት ነው። እንደሱ ነበርኩ ማለት ነው ስኮሉ ላይ እና ኮስት አድርጎኛል። ከነዛ ሁሉ ሴልስ ኮሎች መማርባቸውን ሁሉንም አጥቻቸዋለሁ። እና ያን ነው ላንተ ሁልጊዜ ወደኋላ ተመልሰ ነገሮችን ማየት ነው። አሮጋንት አትሁን። ይሄ ከዚህ አይነት ነገሮች ምንም አልማርም ብትል ግን ስታያቸው ትማራቸዋል፣ አዲስ ነገር እንደምትማር ማለት ነው። እና ይሄን ነገር መረዳት አለብን። ሌላኛው ደግሞ ምን መሰለህ? መጽሐፍ አንብብ። መጽሐፍ ማለት ነው ታውቃለህ፣ ሁልጊዜ መጽሐፍን ከምን ጋር እናገናኘዋለን መሰለህ? ወይም ይሄን አባባል አለ፣ የተማረስ ምድር ማንበብ ሰው ያደርጋል ነው የሚባለው። እና ያን ነገር ሁልጊዜ ኮለሬት ማድረገው ከምና መሰለህ? ከትምህርት ቤት መጽሐፎች ጋር ማትስ ላይ እና አንዳንድ ሰዎች አይና እንዴት ነው ይሄ ነገር ሰው የሚያደርገኝ ብዬ ጠይቅ ነበር። እና ግን ከሱ አይነት ጋር የማይገናኝ ነገር ኖሮት አይደለም፣ ግን የሚሰጥል ኖሌጅ ነው። ለምሳሌ ብዙ አይነት መጽሐፍ አለ። ቲንክ ኤንድ ግሮው ሪችን፣ አቶሚክ ሃቢትን፣ 48 ሎስ ኦፍ ፓወር ማንበብ ትችላለህ። እንደዚህ አይነት መጽሐፎች ማንበብ ትችላለህ፣ ህይወትም ይገነቡልህ ማለት ነው። እና ከእንደዚህ አይነት የማት ሌሰን ትማራለህ፣ የህይወት ሌሰን። በህይወት ላይ አንድ ቡክ አንብብ ብዬ ብነግርህ ምን መሰለህ? ይሄ ታክቲኮች ያለባቸው ወይም የሆነ ጊሚኮች ያሉባቸው አልነግርም። ፕሪንሲፕል የሚለውን መጽሐፍ ካነበብከው በህይወት ላይ የተሻለ ደረጃ እንደምደርስ እነግርሃለሁ። ምክንያቱም ይህ መጽሐፍ ስለ ህይወት ፕሪንሲፕል ነው የሚሰጠው። ከስራ ጋርና በህይወት ላይ ያለውን ፕሪንሲፕሎች የሚሰጥ ነገር ነው። እና ይህን ነገር አድርግ እና በ2026 ራስን የተሻለ ቦታ ለማድረስ ከፈለግ ይህን ነገር አድርግ እና መቼም እንዳታቁም። መቼም ያስጠላል፣ ልንገርህ፣ ያስጠላል። እና ይህን ነገር ደግሞ ስታደርገው ነው ነገሮችን ማስተር የምታደርገው። እና መቼም እንዳትረሳው። አንደኛ ነገር ብቸኛ ለመሆን ሞክር። ሁለተኛ ነገር ሶሻል ሚዲያ አቁም። ሶስተኛ ነገሮችን ወደኋላ ተመልሰህ አገምግም። አራተኛ ደግሞ ምንድን መጽሐፍ አንብብ። እና ይህን ለዚህ ቪዲዮ